ሐዋርያት አባቶቻችን ከትንሣኤ ጌታችን ኢየሱስ ክርስቶስ ከተነሳ በኋላ በዝግ ቤት ተሰብስበው ይነጋገሩ ነበረ፣ ያስቡም ነበረ፣ ያዝኑም ነበረ፣ ይሰማቸውም ነበረ። ተሰብስበው ሳሉ ረሃቡ ጸናባቸው። ቅዱስ ጴጥሮስ ዓሣ ላሰግር እሄዳለሁ አላቸው። እነሱም አብረው እንሄዳለን ካንተ ጋር አሉት። ወደ ባህሩ ወርደው ዓሣ መስገር ሞከሩ። ግን ሌሊቱን ሙሉ ደከሙ፣ አላገኙም። ሲነጋ ሁሉን የማይረሳ መድኃኒታችን ኢየሱስ ክርስቶስ የሚያዝንላቸውና የሚራራላቸው ከነሱ ጋር አብሮ የሚሰራው እንዘ እግዚእ ይረድ ወቃሎ ያጸን በተአምር ዘይተሉ በተከታታይ ተአምራት ከነሱ ጋር እየተናበበ የሚሰራ ወይትናበብ በእንተ አግብርቲሁ ከወዳጆቹ ጋራ እየተናበበ ይሰራል፣ ያስተምራል ተብሎ እንደተነገረው አብሯቸው ይሰራ ነበረና እንግዲህ ረሃባቸውን ጽማቸውን አይቶ ልጆች የሚበላ አንዳች ነገር አላችሁ አላቸው። እረ የለንም አሉት። በቀኝ በኩል ሰላም የተከበራችሁና የተወደዳችሁ ቤተሰቦቻችን፣ ዛሬ የማስተላለፍላችሁ አንድ ታላቅ መልእክት ነው። እመቤታችን ቤዛ አይደለችም የሚሉ አንዳንድ ያልገባቸው ወገኖችን እንዲገባቸውና እንዲረዳቸው አንድ መልእክት ማስተላለፍ ፈልጋለሁ። እሱም ቤዛ የሚለው ቃል የተለያየ ትርጉም እንዳለው ማወቅ አለባቸው። ድንግል ማርያም ቤዛ ናት። እንዴት ነው ቤዛ የምትሆነው? ቤዛ ማለት ምክንያት ማለት ነው። ድንግል ማርያም ለዓለም ድህነት ምክንያት ናት። እንዴት ብትሉ ድንግል ማርያም የኢየሱስ ክርስቶስ ማደሪያ በመሆን ኢየሱስ ክርስቶስ በማህፀኗ አድሮ በመወለዱ ተጸንሶ በመወለዱ ከእርሷ በመወለዱ ምክንያት ሆናለች። ስለዚህ ይህንን መረዳት አለባችሁ። በተለይ አንዳንዶቻችሁ በጣም የማይረዳችሁ ሰዎች በተለይ ቤተክርስቲያን ታላቅ ማዕረግ የሰጠቻችሁ ከማዕረጋችሁ በፊት ትምህርታችሁን ማየት አለባችሁ። በእውነት ቤተክርስቲያን በጸሎት ትምህርት ከሌላችሁ በጸሎታችሁ ታግዛላችሁ ብላ ነው ማዕረግ የሰጠቻችሁ እንጂ ድንግል ማርያም ምክንያት እንደሆነች እንኳን ድንግል ማርያም እነ ሙሴ እንኳን ቤዛ ተብለዋል። ብዙ ቅዱሳን ቤዛ ተብለዋል። በይሁዳ መልእክት ብትመለከቱም ሰዎች ለሰዎች ሊያድኑ እንደሚችሉ ተገልጿል። ስለዚህ ይህን በደንብ የማትገነዘቡ የኢየሱስ ክርስቶስን ቤዛነት ድንግል ማርያም አትወስድም።